Hello everyone, welcome to ተማሪ ሀብ። ዛሬ ስኮላስቲክ አፕቲቱድ ጥያቄ እንሰራለን። ተማሪዎች በተለይ ብዙ ጊዜ የሚሸወዱበት ነገር ቢኖር ኢንስትራክሽኑን አነቡ። The first two words are the related to certain way። መጀመሪያ አፕቲቱድ ጥያቄ ሲሰሩበት ጊዜ ኢንስትራክሽኑን ማንበብ አለባችሁ። ኢንስትራክሽኑን መጀመሪያ don't forget ኢንስትራክሽኑን ማንበብ አለባችሁ። Choose the words the complete the second pair with ምን ያለ ነው? አሁን ለምሳሌ አንደኛ ለምሳሌ ዶክተር ኢዝ ቱ ሆስፒታል ብሎ እንደሰጠ መጀመሪያ ቀደም ብሎ የተሰጠውን ታያላችሁ። ኦኬ ይሄ ነገር ዶክተር ኢዝ ቱ ሆስፒታል ስል መጀመሪያውን ተሰጥቶናል፣ ዶክተር የሚለው ተሰጥቶናል። ከአንደኛ ከተሰጠው ጋር ሲሚላሪቲ የሆነ ሊደርሺፕ ያለውን ትመርጣላችሁ። አሁን ለምሳሌ ዶክተር ኢዝ ቱ ሆስፒታል ብሎ ተሰጥቶናል። እይ ዶክተር የት ነው የሚሰራ? ሆስፒታል። ቲቸር ኢዝ ቱ አሁን ቀጥታ ወጥ ጥያቄ እንገባለን። ዶክተር ኢዝ ቱ ሆስፒታል as teacher is to dash. Doctor is workplace to hospital. Teacher is to teacher የት ነው የሚሰራው? Doctor is to the work in the hospital. Teacher is to dash workplace. A student, B school, C book, D class. Teacher workplace is B school. B school. ቲቸር የሚሰራበት የት ነው? ስኩል ነው። ሃፒ ኢዝ ቱ ጆይፉል። ሃፒ ኢዝ ቱ ጆይፉል። ሳድ ኢዝ ቱ ዳሽ። ሃፒ ኢዝ ቱ ጆይፉል። ሳድ ኢዝ ቱ ዳሽ። ሃፒ ስን በጣም የተደሰተ። ሃፒ ኢዝ ቱ ጆይፉል ካለን ሳድ ኢዝ ቱ ዳሽ። ኤ አንግር፣ ቢ ሚዘራብል፣ ሲ ኩዊት፣ ዲ ታየርድ። ሃፒ ስን ምንድነው? የሃፒ ተመሳሳይ ምንድነው? ጆይፉል ነው። በጣም የተደሰተ ወይ በጣም ደስተኛ ነው። ሳድ ኢዝ ቱ ቢ ሚዘራብል ነው። ሚዘራብል በጣም የተሰቃየ ወይ እንላለን። ሳድ ኢዝ ቱ ሚዘራብል በጣም የተሰቃየ ወይ የተቸገረ። ፔን ኢዝ ቱ ራይት as knife is to dash. ፔን ኢዝ ቱ ራይት as knife is to dash. እስክሪብቶ ለመጻፍ ነው። ብላው ለምንድን ነው? ኤ ሻርፕ፣ ቢ ካት፣ ሲ ሜታል፣ ዲ ኪቼን። ፔን ለመጻፍ ከተጠቀመን ናይፍስ ለምንድን ነው? ቢ ለካት ነው። ምን ለማድረግ? ለመቁረጥ ነገሮችን ምን ለማድረግ? ካት ለማድረግ እንጠቀማለን ናይፍ። water is to thirst as food is to dash. water is to thirst as food is to dash. ውሃ ለጥማት እንጠጣለን። food is to dash ምግብስ? A eat፣ B cook፣ C hunger፣ D plate። ምግብ ለምንድን ነው የምንበላው? C hunger። ሲርበን ምግብ እንበላለን። ሶ ሲጠማን ደግሞ ውሃ እንጠጣለን። water is to thirst as food is to hunger ማለት ነው። ስለዚህ correct answer sun is to day as moon is to dash. sun is to day as moon is to dash. ፀሐይ ቀን ይበራል። moonስ ፀሐይ ቀን ይበራል። ጨረቃስ? A star፣ B sky፣ C night፣ D light። ጨረቃ መቼ ነው የሚበራው? ጨረቃ ሲ ናይት ማታ አይደለ ጨረቃ የሚበራው። ስለዚህ ሙን ኢዝ ቱ ናይት እንላለን። ፊሽ ኢዝ ቱ ዋተር አስ በርድ ኢዝ ቱ ዳሽ። ፊሽ ኢዝ ቱ ዋተር አስ በርድ ኢዝ ቱ ዳሽ። አሳዎች የት ነው የሚኖሩ? ውሃ ውስጥ። አሳዎች ውሃ ውስጥ ይኖራሉ። ወፎችስ? ወፎች የት ይኖራሉ? ኤ ስካይ፣ ቢ ኔስት፣ ሲ ፍላይ፣ ዲ ኤር። አሳዎች ውሃ ውስጥ የሚኖሩ ከሆነ ወፎች የት ነው የሚኖሩት? ኤ ስካይ ነው፣ ሰማይ ላይ ነው የሚኖሩት። አሳዎች ውሃ ውስጥ የሚኖሩ ከሆነ በርድስ ቱ ስካይ ነው። ፒለርስ ቱ ብሬድ as grabs are dash.
flours to bread as grab are to dash በዱቄት ዳቦ ይሰራል። በወይንስ A fruit B wine C wine yard D eat በወይን ምንድን ነው ይሰራ? B wine ወይን ጠጅ ይሰራል። ወይን ጠጅ ይሰራል። በግራፕስ ወይን ጠጅ ነው የሚሰራ። B correct answer B ነው። tall is too short as wide is to dash tall is too short as wide is to dash ረጅም ካለን short wide is to ሰፊ ካለን ምንድነው? A broad B long C narrow D thin wide is to ምንድነው? C narrow ነው። ጠበብ ያለ ወይም ጠባብ እንደማለት ነው። tall is to short ረጅም ካለን አጭር ሰፊ ወይም ዋይድ ካለን ምንድነው? ጠበብ ያለ ወይም ጠባብ ማለት ነው። ናሮው correct answer C። ሁለተኛ ሴክሽን ምንድነው? ሲኖኒም ኮሽን ነው። ሲኖኒም 9 up to 14 ሲኖኒም ነው። ሲኖኒም ማለት ሲኖኒም ማለት ተመሳሳይ ጥያቄዎች ማለት ነው። ከዛ ከመስራታችሁ በፊት ደግሞ ኢንስትራክሽኑ ማንበብ አለባችሁ። ኢንስትራክሽን choose a word that is choose meaning word the capital letter ምን ታደርጋላችሁ? ኢንስትራክሽኑን መጀመሪያ ታነባላችሁ። meaning the word the capital letter ከነዚህ አሁን ለምሳሌ ከተሰጡት አሁን ለምሳሌ brave ብሎ 9ኛ ጥያቄ ተሰጥቶናል። እሱ መጀመሪያ ታያላችሁ። ከዛ ደግሞ ከሱ ጋር የሚመሳሰለው ወይ meaning the same meaning የሆነውን ትመርጣላችሁ። ስለዚህ አሁን እዚህ ጋር የተጠየቀው ምንድነው? ሲኖኒም ጥያቄ ነው የምንሰራ። ስለዚህ ሲኖኒም የሆነውን ነው የምንመርጠው። ሲኖኒም ተመሳሳይ ማለት ነው። ተመሳሳይ የሆነ meaning ያለውን እንመርጣለን። brave what does brave? A cowardly courageous C fearful D weak courage ማለት ነው። courage brave ስንል ምንድነው? courageous commence ምንድነው? commence ማለት ነው መጀመር። ኮሜንስ ስንል መጀመር ነው። ታዲያ ከሱ ጋር የሚመሳሰለው የትኛው ነው? ኮሜንስ ስንል መጀመር ማለት ነው። A finish B continue C begin D pause ኮሜንስ ስንል ምንድነው? something they start or begin ማለት ነው። ስለዚህ correct answer C ነው begin ኮሜንስ ማለት መጀመር ማለት ነው። ancient ስንል ምን እንደማለት ነው? A new B modern C old D future ancient ማለት ጥንት ማለት ነው፣ የጥንት። ስለዚህ ከሱ ጋር የሚመሳሰል የትኛው ነው? C old ነው። old ስንል ምንድነው? the very last or early እንደማለት ነው፣ የቆየ። ancient C ነው። rapid what is rapid? rapid ማለት ነው A slow B quick C speed D late rapid ምንድነው? ፈጣን እንደማለት ነው። ታዲያ ከሱ ጋር የሚመሳሰለው የትኛው ነው? B quick ፈጣን rapidly or the quickly B ነው። weird A energetic B fresh C tired D happy what does it mean? weird C ነው። weird means በጣም ደካማ ማለት ነው፣ የደከመ tired C ነው። generous what is generous? generous ማለት ቸር ማለት ነው፣ ወይም ደግ ሰው። generous means A selfish B stingy C kind D giving so generous ምንድነው? ደግ ወይም ቸር ሰው። ግን እዚህ ጋር don't forget kindም ሊሆን ይችላል፣ ግን መልሱ የሚሆነው D ነው። so what does it mean? describing someone generous means describing someone to freely or the freedom to give so something ስለዚህ D ነው መሆን አለበት። ግን ሲም ሊሆን ይችላል፣ መልሱ መሆን አለበት D ነው። ያ አሁን ለምሳሌ ጓደኛ ትምህርት ቤት
እስክሪብቶ ስጠኝ ብለው ቢሰጥክ ምንድነው? ጀነሬት ነው። ቼር ወይ ደግሰው ማለት ነው። ስለዚህ ኮሬክት አንሰር ዲ ነው። ጊቪንግ ሴኩሪ አንቶኒም ነው። አንቶኒምስ ዋት ተቃራኒ ማለት ነው። ኢንስትራክሽን ቹዝ ዘ ወርድ ዛት ኢዝ ሞስት ኦፖዝድ ሚኒንግ ቱ ዘ ወርድ ካፒታል ሌተር። ለምሳሌ በካፒታል ሌተር ተሰጥቶናል፣ ግን ደግሞ የምንፈልገው ምንድነው? ኦፖዝድ ሚኒንግ አለ፣ ተቃራኒ ትርጉም ያለውን እንመርጣለን። ሶ አራይቭ ኤ ኮም ቢ ኢንታየር ሲ ዲፓርት ዲ ሪች። አራይቭ ስንል ምንድነው? ዲፓርት የተቆራረጠ ማለት ወይም አራይቭ ተቃራኒ ምንድነው? ሲ ዲፓርት ነው። ዲፓርት what does major it means the very large so የማጆር ተቃራኒ ምንድነው? ኤ ኢምፖርታንት ቢ ሲግኒፊካንት ሲ ማኖር ዲ ላርጅ። የማጆር ተቃራኒ ምንድነው? ማኖር ነው። ማኖር ትንሽ ማለት ነው። የላርጅ ተቃራኒ ማኖር ነው። ኢንክሪዝ ስንል የሱ የኢንክሪዝ ተቃራኒ ምንድነው? ኢንክሪዝ። የኢንክሪዝ ተቃራኒ ምንድነው? ኤ ግሮው ቢ ኤክስፓንድ ሲ ዲክሪዝ ዲ ራይዝ። ፐርሚት what does permit? ፐርሚት ነው ማለት መፍቀድ ማለት ነው። ፐርሚት to give allow permit means what? accept or the allow ማለት ነው። ስለዚህ ተቃራኒ ምንድን ነው? የፐርሚት ኤ allow ቢ forbid ሲ let ዲ accept። ሶ የፐርሚት allow let እና accept ተመሳሳይ ናቸው። ስለዚህ የፐርሚት የመፍቀድ ወይም አንድ ነገር መፍቀድ ማለት ፍቃድ መስጠት። ስለዚህ forbid ነው። forbid ምንድነው? ተቃራኒ የፐርሚት ተቃራኒ forbid። what is victory? victory A win B success C triumph D defeat። የቪክቶሪ ተቃራኒ ምንድነው? የማሸነፍ ተቃራኒ ምንድነው? ዲ defeat። defeat means what? so already የተሸነፈ ማለት ነው። victory means ማሸነፍ። ስለዚህ የማሸነፍ ተቃራኒ ምንድነው? defeat ማለት መሸነፍ። ስለዚህ correct answer ዲ ነው። transparent what is transparent? የማስተላለፍ ማለት ነው። ያው ቀዳዳ ምናምን ያለበት። transparent means what? transparent A clear B opaque C glass D visible። transparent means what? ቀዳዳ ወይም የሚያስተላልፍ ማለት ነው። ስለዚህ የሱ የትራንስፓረንት ተቃራኒ ምንድነው? opaque ነው። opaque። here is the end of the question. bye bye.